ሰላም ጤና ይስጥልን። ይህ ኢትዮ ሳይካትሪ የተሰኘ ዩቲዩብ ቻናላችን ሲሆን ይህ ቻናል ስለ አእምሮ ጤንነት፣ ስነ ልቦናዊ ደህንነትና ስነ ባህሪ ግንዛቤ ለመፍጠር ብቁ በሆኑ ስነ አእምሮ ሐኪሞች የተዘጋጀ ቻናል ነው። ስለዚህም ስለ አእምሮ ጤንነት የምንሰጠው ግንዛቤ ተደራሽነት እንዲስፋፋ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ይተባበሩን ዘንድ በትህትና እየጠየቅን በዛሬው ርዕሳችን ስለ ድባቴ ምንነት፣ ምልክቶችና ድባቴ ያለበትን ሰው እንዴት መርዳት እንችላለን በሚለው ርዕስ እንወያያለን። ድባቴ የሰዎችን በትክክል የማሰብ፣ የመማር፣ ከሰዎች ጋር ያላቸውን ግንኙነት፣ በራስ መተማመናቸውን የሚጎዳ ስነ ልቦናዊ ችግር ነው። ብዙ ሰዎች ከማዘን፣ ከመስነፍ እና ከመደበር ጋር ያመሳስሉታል። ነገር ግን ከዚያ ያለፈ በሕክምና ሊታይና ሊፈታ የሚገባው የስነ ልቦናዊና የስነ አእምሮአዊ ችግር ነው። የድባቴ ምልክቶች፣ አንደኛ ተደጋጋሚ ሐዘን፣ መጨነቅ እና መከፋት። ሁለተኛ ከቤተሰብና ከጓደኛ ራስን ማግለልና ብዙውን ጊዜ ለብቻቸው መሆንን መምረጥ። ሶስተኛ የአመጋገብና የእንቅልፍ መዛባት ችግሮች መስተዋል መጀመር። ይህም ማለት አመጋገብ ስንል ከመጠን ያለፈ መመገብ እንዲሁም ደግሞ ከመጠን ያነሰ መመገብ ሊሆን ይችላል። የእንቅልፍ መዛባትም ስንል የእንቅልፍ እጦት ወይም ደግሞ ከመጠን ያለፈ እንቅልፍ ሊሆን ይችላል። አራተኛ የአቅም ማነስ ወይም ፍላጎት ማነስ። አምስተኛ ትኩረት ለማድረግና ትክክለኛ ውሳኔዎችን ለመወሰን መቸገር። ይህን ስንል ትንንሽ የዕለት ተዕለት ውሳኔዎችን ጭምር። ስድስተኛ ተስፋ መቁረጥና ግዴለሽነት። ሰባተኛ ጥቅም አልባነት ስሜትና ንግግሮችን ማብዛት። አንዳንዴም ደግሞ የራስን ማጥፋት ስሜቶች መኖርና የራስን ማጥፋት ንግግሮችን ማብዛት። እነዚህ ስሜቶች በራሳችን ላይ እንዲሁም በምንቀርባቸው ሰዎች ላይ ከ2 ሳምንት በላይ ከታዩ በአፋጣኝ ወደ ሕክምና መሄድና እርዳታ መጠየቅ ያስፈልጋል።